ጤና ይስጥልን የቻናሌ ቤተሰቦች። ዛሬ ሺጂፒንግ የቻይናው ፕሬዝዳንት ሺጂፒንግ ሰሜን ኮሪያ እየጎበኙ ይገኛሉ። ይህንንም የብሪታንያ ብሮድካስቲንግ ኮርፖሬት ሰፊ ሽፋን ሰጥቶ አተታ አዘጋጅቷል። በዚህ ዙሪያ ላይ የተወሰነ ነገር ለእናንተ ማቅረብ እንፈልጋለን። ቢቢሲ ሀተታውን ሲጀምር ወዳጅነት ወይንስ ተጽዕኖ መፍጠሪያ ማሽን? ሺጂፒንግ በሰሜን ኮሪያ የተገኙት ለምንድን ነው ብሎ ይጠይቃል። ለቻይናው መሪ ሺጂፒንግ ሰሜን ኮሪያ ማለት ቻይና ልትቆጣጠራትም ሆነ ልታጣት የማትችለው ጎረቤቷ ናት። ሁለቱ ወገኖች በመካከላቸው ያለውን ግንኙነት ለኮሪያ ጦርነት ማጣቀሻ በማድረግ በደም የተፈጠረ በማለት በተደጋጋሚ ይገልጹታል። ይሁን እንጂ በቅርብ ዓመታት ውስጥ የተፈጠረው አለመተማመን ግንኙነታቸውን አሻክሮታል። አሁን ላይ ቤጂንግ ስትራቴጂካዊ ጠቀሜታ ባለው ነገር ግን እጅግ የማይገመት ባህሪ ባለው አጋራው ላይ ያላትን የበላይነት እንደገና ለማረጋገጥ እየሞከረች ነው። ቻይና በድንበሯ ላይ መረጋጋትን እና በፒዮንግያንግ ላይ ተጽዕኖ የማሳደርን ትፈልጋለች። ነገር ግን በሰሜን ኮሪያ የኒውክሌር ፍላጎት ምክንያት በሚቀሰቀሱ ቀውሶች ውስጥ እጇ እንዲገባ አትፈልግም። ስለዚህም ሺ ለዚህ ሳምንት ጉብኝት ፒዮንግያንግ የገቡ ሲሆን ጉብኝታቸውም ስለ ወዳጅነት ሳይሆን የበለጠ ተጽዕኖ ስለማጠናከር የመሆን ዕድሉ ከፍተኛ ነው። ሴውል ሺ ቻይናን በሰሜን ኮሪያ እና በዩናይትድ ስቴትስ መካከል እንደ አስታራቂ ለማቅረብ ሊሞክሩ ይችላሉ ብላ ብታምንም ቤጂንግ ግን ሌላ ዓላማ ሊኖራት ይችላል። የምዕራባውያን ዲፕሎማሲያዊ ምንጮች ለቢቢሲ እንደተናገሩት ቻይና በፒዮንግያንግ እና በሞስኮ መካከል እያደገ በመጣው አጋርነት ላይ ያላት ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። ባለፈው ሳምንት ከሩሲያው መሪ ቭላዲሚር ፑቲን ጋር ከተገናኙ በኋላ ሺ የሰሜን ኮሪያው መሪ ኪም ጆንግ ኡንም በቁጥጥር ስር ማዋላቸውን ማረጋገጥ ይፈልጉ ይሆናል። በተለይ ቤጂንግ በዓለም አቀፍ መድረክ ያላትን ተሳትፎ እየጨመረች ባለችበት በአሁኑ ወቅት የቀዘቀዘው ግንኙነት በቤጂንግ እና በፒዮንግያንግ መካከል ያለው ግንኙነት መቀዝቀዝ ስውር ቢመስልም የሚታይ ነበር። በጥቅምት 2024 የ75ኛ ዓመት ዲፕሎማሲያዊ ግንኙነት ምስረታ በዓላቸውን በደበዘዘ መልኩ ያሳለፉ ሲሆን ለሕዝብ የሚተላለፉ መልእክቶችም የቀዘቀዙ ነበሩ። ከዚያ አንድ ወር ቀደም ብሎ በተካሄዱ የሰሜን ኮሪያ ምስረታ በዓል ላይ የቻይና አምባሳደር አልተገኙም ነበር። በዓመቱ ውስጥ ምንም አይነት የከፍተኛ መሪዎች የጋራ ልውውጥ አልነበረም። ይህም ፒዮንግያንግ ከሞስኮ ጋር እያሳየች ካለው እጅግ የቀረበ ግንኙነት ጋር ፍጹም ተቃራኒ ነበር። ይህ ከሩሲያ ጋር እያደገ የመጣው መቀራረብ ቤጂንግን አስደንግጧል። ሩሲያ ዩክሬንን ከወረረች በኋላ ሰሜን ኮሪያ ከፑቲን ጋር ያላትን የጦር መሳሪያ ትብብር አውርታለች። ይህም ፑቲን በ2024 በፒዮንግያንግ ባደረጉት ጉብኝት ወቅት በተፈረመው የጋራ መከላከያ ስምምነት ላይ ደርሷል። የቢቢሲ ምርመራ እንደሚያሳየው ወደ 2300 የሚጠጉ የሰሜን ኮሪያ ወታደሮች ለሩሲያ በመዋጋት በዩክሬን ተገለዋል። ፒዮንግያንግ ሩሲያ ለከፈተችው ጦርነት ጥይትና ትጥቅ ስታቀርብ በምትኩ ዘይትና ሌሎች እርዳታዎች ታገኛለች ተብላ ትከሰሳለች። ይህ ክንውን ዋሽንግተንንና አጋሮቿን ያስደነገጠ ሲሆን ቻይናን በዝምታ አስፈርቷታል። በካርኔጊ ዓለም አቀፍ የሰላም ተቋም የኒውክሌር ፖሊሲ ባለሙያ የሆኑት አንኪት ፓንዳ ሞስኮና ፒዮንግያንግ በፍጥነት እየተቀራረቡ ባሉበት በዚህ ወቅት ቻይና ከሰሜን ኮሪያ አንጻር ያላት ጥቅም የተጠበቀ መሆኑን ማረጋገጥ ትፈልጋለች ብለዋል። ቻይና ብቸኛው ይፋዊ መከላከያ ስምምነት ያላት ከሰሜን ኮሪያ ጋር ብቻ ነው። ስለዚህ ቤጂንግ ሩሲያ በፒዮንግያንግ ላይ የበላይነት እና ተጽዕኖ ፈጣሪነት የሚያስፈራ ሲሆን የበለጠ በራሱ የሚተማመን እና ጥገኝነቱ የቀነሰ ኪም ማለት የቻይና ተጽዕኖ ይቀንሳል ማለት ነው። ቤጂንግ ግንኙነቱን እንደገና ለማስተካከል በመሞከር ምላሽ ትሰጥታለች። ባለፈው ዓመት መገባደጃ ላይ ሺ ኪምን በቤጂንግ ለሚካሄድ ወታደራዊ ሰልፍ ጋብዘውት ከፑቲን ጎን ለጎን በጉልህ እንዲታይ አድርገውታል። በሃርቫርድ ዩኒቨርሲቲ የእስያ ማዕከል ተመራማሪ የሆኑት ሊ ሲያንግ ሂዮን ቻይና በፒዮንግያንግ እና በሞስኮ መካከል እያደገ ባለው አጋርነት ላይ የተቀላቀለ ስሜት አላት ይላሉ። በአንድ በኩል አጋርነቱ የዋሽንግተንን ትኩረት የሚከፋፍልና በበርካታ መድረኮች ላይ የአሜሪካን ስትራቴጂ የሚያወግዙ
በመሆኑ በተዘዋዋሪ ቻይናን ይጠቅማሉ ይላሉ። ነገር ግን አክለውም በሩሲያና በሰሜን ኮሪያ መካከል ያለው ወታደራዊ ትብብር መስፋፋት ከአሜሪካና ከጃፓንና ከደቡብ ኮሪያ ጠንካራ የሶስትዮሽ ወታደራዊ ምላሽ ሊያስነሳ ይችላል። ይህም ቤጂንግን ያሳስባታል። ቻይና የሰሜን ኮሪያን የኒውክሌር መርሃ ግብር የማትደግፍበት ምክንያትም የጃፓን ደቡብ ኮሪያን እና የአሜሪካንን ጥምረት ያጠናክራል ብላ በማሰቧ ነው። ነገር ግን ቻይና ጉዳዩን ፊት ለፊት እየተጋፈጠችው አይደለም። በ2022 ቻይና እና ሩሲያ ሰሜን ኮሪያ ለምታደርገው የሚሳኤል ሙከራ አዲስ ማዕቀብ ለመጣል በአሜሪካ መራሹ የተባበሩት መንግስታት ድርጅት የውሳኔ ሀሳብ ላይ የቬቶ መብታቸውን ተጠቅመዋል። በስትራቴጂካዊ እና ዓለም አቀፍ ጥናቶች ማዕከል የውጭ ፖሊሲ ክፍል ፕሬዝዳንት ቪክቶር ቻ ቻይና በፒዮንግያንግ የኒውክሌር መርሃ ግብር ላይ ጠንካራ አቋም ከወሰደች ይህ ሰሜን ኮሪያን የበለጠ ወደ ፑቲን እቅፍ ውስጥ እንድትገባ ያደርጋታል ብለዋል። ተግባራዊ አጋር። ነገር ግን ኪም ትልቁን የእርዳታ ምንጭ ማራቅ አይችሉም። የቻይና ወደ ሰሜን ኮሪያ የምታደርገው ኤክስፖርት ባለፈው ዓመት ወደ 2.3 ቢሊዮን ዶላር ወይም 1.7 ቢሊዮን ፓውንድ ከፍ ብሏል። ይህም በ6 ዓመታት ውስጥ ከፍተኛ ደረጃ ነው። በቤጂንግ እና በፒዮንግያንግ መካከል ያለው የመንገዶች የባቡር አገልግሎት ከ6 ዓመታት መቋረጥ በኋላ በዚህ ዓመት መጀመሪያ ላይ እንደገና ተጀምሯል። ተንታኞች እንደሚሉት ይህ ደግሞ ቤጂንግ ፒዮንግያንግን ወደ ራሷ ምህዋር ለመሳብ ያደረገችው የታቀደ ጥረት ነው። ለኪም ይህ ተግባራዊ ምርጫ ነው። በዩክሬን ያለው ጦርነት ካበቃ ሩሲያ ለሰሜን ኮሪያ ድጋፍ ያላት ፍላጎት ሊቀንስ ይችላል። ከተገለሉት ፑቲን በተለየ መልኩ የዓለም መሪዎችን በቤጂንግ ሲቀበሉ ቆይተዋል። ስለዚህ ኪም ደካማ በሆነ አጋር ላይ ብቻ ተጠግቶ እንዳይቀር ማረጋገጥ አለበት። ነገር ግን ይህ ግንኙነት ከመጀመሪያ ጀምሮ በችግር የተሞላ ነበር። ኪም ስልጣኑን የወረሰው ከአባቱ የተለየ ቅድሚያ የሚሰጣቸው ጉዳዮች ይዞ ነው። ኪም ጆንግ ኢል በተደጋጋሚ ቻይናን በመጎብኘትና ቤጂንግን ድጋፍ ላይ ሲተማመኑ፣ ልጃቸው ግን የሰሜን ኮሪያን የኒውክሌር መርሃ ግብር ለማፋጠን ፈጣን እርምጃ ወስደዋል። በስልጣን ላይ በነበራቸው የመጀመሪያዎቹ 6 ዓመታት ኪም ወደ 90 የሚጠጉ የባለስቲክ ሚሳይል ሙከራዎችንና 4 የኒውክሌር ፍንዳታዎችን መርቷል። ይህም አባቱና አያቱ በድምር ካደረጓቸው ሙከራዎች የበለጠ ነው። ይህ ቤጂንግን አስደንግጧታል። በመቀጠልም በቻይና ዘንድ እንደ ማረጋጊያ ሰው ይታይ የነበረው የኪም አጎት ጃንግ ሶንግ ታክ መገደል ልዩነቱን ይበልጥ አጥልቆታል። በ2014 ከኪም ጋር ከመገናኘታቸው በፊት ደቡብ ኮሪያን በመጎብኘት ብርቅዬ የሆነ ዲፕሎማሲያዊ የቅሬታ ምልክት አሳይቷል። ይህ እርምጃ በብዙዎች ዘንድ እንደ ማጣጣል ተቆጥሮ ነበር። ሰሜን ኮሪያ ቻይናን ከዳተኛና ጠላታችን በማለት ምላሽ ሰጥታለች። በ2018 በኒውክሌር መርሃ ግብሩ ላይ የተጣለው ማዕቀብ መክበድ ሲጀምር ብቻ ነው ኪም የመጀመሪያውን የታወቀ የውጭ ጉዞ ያደረጉ። ከጉዞ በኋላም ኪም ከአሜሪካና ከደቡብ ኮሪያ መሪዎች ጋር ለመገናኘት ቢሄዱም ሁልጊዜ ከቻይና ጋር ከተማከሩ በኋላ ነበር። መልእክቱ ግልጽ ነው። ፒዮንግያንግ ያለ ቻይና ድጋፍ ድርድር አታደርግም። ዛሬ ሰሜን ኮሪያ ለቻይና ክልልም ሸክምም ሆና ታገለግላለች። በእንግሊዝኛው በፈር ኤንድ በርደን እንደሚሉት የአሜሪካ ጦርነት በሩቅ እንድታቆይ ታደርጋለች። ነገር ግን የጦር መሳሪያ ሙከራዎቿ ቀጠናውን ያናጋሉ። በሌላ በኩል ኪም የቻይናን ጥበቃ ይፈልጋል፣ ያለ ቻይና ቁጥጥር ማለት ነው። ለሰዓቱ የያዝነው ዜና ይህንን ይመስል ነበር። ስላዳመጣችሁን እያመሰገንን ሰብስክራይብ በማድረግ እንድታበረታቱን እንዲሁም የደውል ምልክቷን በመንካት አዳዲስ ዜናዎች ሲመጡ ወዲያው እንዲደርሳችሁ ማድረግ ትችላላችሁ። እናመሰግናለን።